እንደው አንድ ነገር ብያችሁ ወደ ዛሬው አገልግሎት እንሂድ። ኖህ ከጥፋት ውሃ በኋላ እድሜ ተጨመረለትና ለእግዚአብሔር ከንጹህ እንስሳት መስዋዕትን አቀረበ ይልና እግዚአብሔር መስዋዕትን ተቀበለው። ከተቀበለው በኋላ ተቀብያለሁ አይደለም ያለው። እግዚአብሔር እንዲህ አለ፣ ከዚህ በኋላ ምድርን በጥፋት ውሃ አልመታም አለውና ቀንና ሌሊት ስሙኝ በደም ቀጥሎ እንዲህ አለው፣ ከዚህ በኋላ መዝራትና ማጨድ አይቋረጥም። እግዚአብሔር መስዋዕት ተቀብሎ ብቻ የሚሸኝ አምላክ አይደለም። በእናንተ ሕይወት መቀጠል ያለበት ይቀጥላል። የተቋረጡ ነገሮች ይቀጥሉ። ጠላት ያቋረጣቸው፣ ሁኔታ ያቋረጣቸው። ምክንያቱም 40 ቀንና 40 ሌሊት የጥፋት ውሃ ወርዶ ነበረ። መዝራት ተቋርጦ ነበረ፣ ማጨድ ተቋርጦ ነበረ፣ ቀን ተቋርጦ ነበረ፣ ሌሊት ተቋርጦ ነበረ። እኔ ዛሬ አንድ በረከት ልባርካችሁ ነው። እናንተ ቤት ጠላት በተለያየ መንገድ ያቋረጠው፣ በእናንተ ድካም የተቋረጠ፣ በእናንተ ስንፍና የተቋረጠ እግዚአብሔር ከዚህ ማለዳ ጀምሮ እንደገና ይቀጥለዋል። ልስማችሁ ባካችሁ፣ አሜን በሉ እስኪ። እስኪ አንድ ሰው ይጮህና ይቀጥላል ይበል እስኪ። ጠላቱ እየሰማ ድካማችሁን እለፉና የውላችሁ ወዳጆቼ፣ ያ ዘመን እግዚአብሔር ወቅቶች እንዲቋረጥ ያደረገበት ምክንያት የሰው በደል ነው፣ የሰው ኃጢአት ነው። እግዚአብሔር ግን እንዲህ አለ፣ ካንተ መስዋዕት የተነሳ የተቋረጠው ነገር ይቀጥላል። የተቋረጠው ነገር ይቀጥላል። የተቋረጠው ነገር ይቀጥላል። መዝራት ይቀጥላል። ማጨድ ይቀጥላል። ክብር ይቀጥላል። በረከት ይቀጥላል። እኔ በሆነ አሜን ነበረ። እስኪ አንድ ሰው ይጨምርና ይቀጥላል ይበል እስኪ። የወደቀችውን የዳዊትን ድንኳን እንደገና አነሳለሁ፣ እንደገና አነሳለሁ፣ እንደገና አነሳለሁ፣ ፍርስራሾቿንም እጠግናለሁ ይላል። እንደገና የኛ አምላክ የእንደገና አምላክ ነው። እንደገና ያቆማል፣ እንደገና ያከብራል፣ እንደገና ይባርካል፣ እንደገና ያስቃል፣ እንደገና ያዘምራል። እማካፍላችሁ የመጽሐፍ ቅዱስ መነሻዬ የሐዋርያት ሥራ ምዕራፍ 19 ነው። ከቁጥር 1 ጀምሮ ከመንፈስ ቅዱስ ጋር የተገናኘ ነገር ነው ዛሬ በፊታችሁ ለመናገር የቆምኩት። እናንብብ በጋራ ከቁጥር 1 ጀምሮ። አጵሎስም በቆሮንቶስ ሳለ ጳውሎስ በላይኛው አገር አልፎ ወደ ኤፌሶን መጣ። አንዳንድ ደቀ መዛሙርትን አገኘ። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። እነርሱም አልተቀበልንም፣ መንፈስ ቅዱስ እንዳለ እንኳን አልሰማንም አሉት። እንኪያስ በምን ተጠመቃችሁ አላቸው። እነሱም በዮሐንስ ጥምቀት አሉት። ጳውሎስም ዮሐንስ ከእርሱ በኋላ በሚመጣው በኢየሱስ ያምኑ ዘንድ ለአሕዛብ እየተናገረ በንስሐ ጥምቀት አጠመቀ አላቸው። ይህንም በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ። ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው፣ በልሳኖችም ተናገሩ፣ ትንቢትንም ተናገሩ። ሰዎቹ ሁሉ 12 ያህሉ ነበረ። ወደ ምኵራብ ገብቶ ስለ እግዚአብሔር መንግሥት እየተነጋገረ እያስረዳቸው 3 ወር ያህል በግልጥ ይናገር ነበር። አንዳንዶች ግን እልከኞች ሆነው በሕዝብ ፊት መንገዱን እየሰደቡ ባላመኑ ጊዜ ከነሱ ርቆ ደቀ መዛሙርትን ለየ። ጢራኖስ በሚሉት በትምህርት ቤት ዕለት ዕለት ይነጋገር ነበረ። በዚያም የኖሩ ሁሉ አይሁድ፣ የግሪክ ሰዎች የጌታን ቃል እስኪሰሙ ድረስ 2 ዓመት ያህል እንዲሆነ። እግዚአብሔርም በጳውሎስ እጅ የሚያስገርም ታምራት ያደርግ ነበረ። ስለዚህ ከአካሉ ጨርቅ ወይም ልብስ ወደ ድውዮች ይወስዱ ነበረ፣ ደዋቸውም ይለቃቸው ነበረ። ክፉም መናፍስት ይወጡ ነበረ። አጋንንት እያወጡ ይዞሩ የነበሩ አይሁድ አንዳንዶች ጳውሎስ በሚሰብከው በኢየሱስ እናምላችኋለን እያሉ ክፉዎች መናፍስት ባሉባቸው ላይ የጌታ የኢየሱስን ስም ይጠሩባቸው ዘንድ ሞከሩ። የካህናት አለቃ ለሆኑ አስቄዋ ለሚሉት ለአንድ አይሁዳዊ ይህንን ያደረጉ 7 ልጆች ነበሩት። ክፉ መንፈስ ግን መልሶ ኢየሱስን አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ እናንተስ እነማን ናችሁ አላቸው። ክፉ መንፈስ ያለበት ሰው ዘለለባቸው፣
ቆስለውም ከዚያ ቤት ራቁታቸውን እስኪሸሹ ድረስ በረታባቸው፣ አሸነፋቸው። ይህ በኤፌሶን በሚኖሩ ሁሉ በአይሁድና በግሪክ ሰዎች የታወቀ ሆነ። በሁላቸው ላይ ፍርሃት ወደቀባቸው። የጌታ የኢየሱስ ስም ተከበረ። አምነውም ከነበሩ እጅግ ሰዎች ያደረጉትን እየተናዘዙ እየተናገሩ ይመጡ ነበረ። ከአስማተኞችም ብዙዎች መጽሐፋቸውን ሰብስበው በሰው ፊት አቃጠሉት። ዋጋው ቢታሰብ 50,000 ብር ሆኖ ተገኘ። እንግዲህ የጌታ ቃል በኃይል ያድግና ያሸንፍ ነበር። እችም ብለን እንቀመጥ። የጌታ ቃል በሉ እስኪ በኃይል ያድግና ያሸንፍ ነበረ። የኤፌሶን ቤተ ክርስቲያን በእስያ አካባቢ ላሉ አብያተ ክርስቲያናት እንደ እናት የምትቆጠር ታላላቅ ሰዎች ከዚህች አጥቢያ ወደ ተለያየ ቦታ ሄደው አጥቢያዎች የተከሉባት እንደ እናት የምትቆጠር ቤተ ክርስቲያን ነች። ለምሳሌ የቆላሲስን ቤተ ክርስቲያን እንደ መሰረተ እንደነ ኤጳፍራ እንደ አፍሮዲጡን፣ ጢሞቴዎስም ረጅም ጊዜ፣ ሌሎችም ትልልቅ አገልጋዮች በዚህች ቤተ ክርስቲያን ረጅም ጊዜ አገልግለዋል። እንግዲህ ትልቅ አጥቢያ ትልቅ ቤተ ክርስቲያን ነች። የመንፈስ ቅዱስን ሥራ ከዚህ ቤተ ክርስቲያን ጋር ከእድገቷ ከስፋቷ ጋር አያይዘን ነው ለማየት የምንሞክረው። የዚህ ታሪክ መነሻ እዚህ ጋር አይደለም። ትንሽ ከፍ ብላችሁ ምዕራፍ 18 ከቁጥር 24 ጀምራችሁ ስታነቡ በወገኑ የእስክንድርያ ሰው የሆነ ነገር አዋቂ የነበረ አጵሎስ የሚባሉት አይሁዳዊ ሰው ወደ ኤፌሶን ወረደ። እርሱም በመጽሐፍ ዕውቀት የበረታ ነበረ። እርሱም የጌታን መንገድ የተማረ ነበረ። የዮሐንስን ጥምቀት ብቻ አውቆ በመንፈስ ሲቃጠል ስለ ኢየሱስ ይናገርና በትክክል ያስተምር ነበረ። እርሱም በምኵራብ ገልጦ ይናገር ጀመረ። ጵርስቅላና አቂላም በሰሙት ጊዜ ወስደው የእግዚአብሔርን መንገድ ከፊት ይልቅ በትክክል ገለጡለት። እርሱም ወደ አኪያ ማለፍ በፈቀደ ጊዜ ወንድሞች አጸናኑት፣ ይቀበሉትም ዘንድ ወደ ደቀ መዛሙርት ጻፉለት። በደረሰ ጊዜ አምነው የነበሩትን በጸጋው እጅግ ይጠቅማቸው ነበረ። ኢየሱስ እርሱ ክርስቶስ እንደሆነ ከመጽሐፍ እየገለጠ ለአይሁድ በሁሉ ፊት በጽኑ ያስረዳቸው ነበረ ብሎ ይናገራል። ጳውሎስ ወደዚች ከተማ ከመግባቱ በፊት አጵሎስ ቀደም ብሎ ወደዚች ከተማ የመግባት እድል አግኝቷል። ከላይ እንዳነበብኩላችሁ አጵሎስ ማለት የእስክንድርያ ሰው ሲሆን ተወላጅነቱ የግብፅ ሰው ነው። በመጽሐፍ ዕውቀት የበረታ ሰው ነው። ጳውሎስ ከመምጣቱ በፊት 12 ሰዎችን ደቀ መዛሙርት አድርጎ በዛ ከተማ የያዘ ሰው ነው። ምን ያህል ዓመት ግን እንደቆየ በግልጥ መጽሐፉ ላይ አልተጻፈም። ግን ይህን ሰው በደንብ ስታዩት በኋላ ላይ የቤተ ክርስቲያን የክርክር ምክንያት የሆነ ዕውቀቱ የጠለቀ በጣም ዳይናሚክ የሆነ አስተማሪ ሰው ነው እና የሚገርመው ነገር ወደዚህ ከተማ ገብቷል። እዚች ከተማ ላይ ምን ያህል ጊዜ እንደቆየ ቅድም ነግሬያችኋለሁ፣ አይናገርም። ስለሱ ግን ሉቃስ ሲጽፍልን በግልጥ የሚናገረው በመጽሐፍ ዕውቀት የበረታ ጠንቅቆ የሚያውቅ ሰው ነበረ ተብሎ የተጻፈለት፣ ከሚያነበው መጽሐፍ ተነስቶ ደግሞ የጌታን መንገድ የተረዳ ስለ ኢየሱስ በትክክል የሚናገርና የሚያስተምር ነው። በደረሰበት ዕውቀት በመቃጠል ሳያፍር በመቃጠል የሚናገር ነው። ይሄ መጽሐፍ ያው በመቃጠል የሚሰበክ ነው። ከሌላ ነገር ይልቅ በጣም በመቃጠል የሚሰበክ ነው እና የሚገርመው ነገር የዕውቀቱ ጫፍ ግን እስከ ዮሐንስ ጥምቀት ዮሐንስ እስከ ተናገረው እስከ ጥምቀት ድረስ ብቻ ነበር የሚያውቀው። ዮሐንስ በነበረ ጊዜ እያጠመቀ እንዲል ነበረ፣ ከኔ በኋላ ከኔ የሚበልጥ ይመጣል፣ የከበረ ይመጣል። እኔ በውሃ ነው ማጠምቃችሁ፣ እሱ ግን በመንፈስ ቅዱስ ያጠምቃችኋል ብሎ ዮሐንስ አልፎ
አጵሎስ ግን የሚገርመው እዚህ ቦታ ላይ እስታክ አድርጓል። እዚህ ቦታ ላይ ቆሟል። ኢየሱስ መጥቶ 3 ዓመት አገልግሎ ሞቶ ተነስቶ አርጎ መንፈስ ቅዱስ ልኮ እሱ እዛ ጋር ነው የቆመው። መንፈስ ቅዱስ እንዲህ ነው የሚያደርገው፣ ከቆምንበት ፈቀቅ። ለዚህ ነው ጌታ ኢየሱስ ሊያርግ ሲል 3 ዓመት አብረውት የነበሩትን ሐዋርያትን እንዲህ አላቸው፣ ኃይል ከሰማይ እስኪመጣ ድረስ በኢየሩሳሌም ቆዩ አለና እሱ በመጣ ጊዜ ከኢየሩሳሌም ወዴት? ወደ ይሁዳ። እስኪ ንገሩልኝ፣ ፈቀቅ ትላለህ በሉት እስኪ። ፈቀቅ ያረጋል። ወደ ይሁዳ፣ ከይሁዳ ወዴት? ወደ ሰማርያ፣ ከሰማርያ ወዴት? እስከ ምድር ዳርቻ። መንፈስ ቅዱስ ምንድነው የሚያረጋው? ፈቀቅ። ከቆምንበት ቦታ የሆነ ቦታ ላይ ፖዝ አድርገን ከሆነ እንዲህ ያረጋናል፣ ፈቀቅ። እልፍ ያረግሻል፣ ዛሬ እልፍ ያረጋናል። ከዚህ የተነሳ አጵሎስ በመቃጠል ይሰብክና መዳረሻው የዮሐንስ ጥምቀት ጋር ነው። ከዛ አያልፍም። የሚገርመው በዚህ ስብከት 12 በዚህ አገልግሎት 12 ሰው ደቀ መዝሙር አድርጓል። የሚገርመው ጵርስቅላና አቅላ ይሄ ሰው በሚያገለግልበት ቀን ወደ ምኩራብ ገብተው የመስማት እድል ገጠማቸው እና ሲያዩት በመቃጠል ነው የሚያገለግለው። ሲያዩት በእውቀት ጥሩ ነው፣ በመረዳት ጥሩ ነው፣ ግን ስታክ ያረገበት ቦታ እንዳለ ተረዱ። እንዲህ ያደረጉ ይመስለኛል ከአገልግሎት በኋላ እባክህ ምሳን ጋብዝህ ያሉት ይመስለኛል። ምሳን ጋብዝህ ብለው ሄዱና ይዘውት ሄዱና ወደ ቤታቸው ወስደውት ነው የሚለው። ወደ ቤታቸው ወስደውት በትክክል የእግዚአብሔር መንገድ ገለጡለት፣ የጎደለውን አሳዩት። ዋው እንዴት ደስ ይላል! የጎደለውን ካገኘ በኋላ በጣም ተለወጠ። አጵሎስ እንዲህ አለ፣ እዚህ ከተማ መቀመጥ ይብቃኝ እና ወዴት ነው መሄድ የምትፈልገው? ወደ አኪያ ወደ ቆሮንቶስ ይሄዳለሁ። ቀጥሎ እንዲህ ይላል፣ በእግዚአብሔር ጸጋ ያመኑትን እጅግ ይጠቅማቸው ነበረ። 12 ሰው ላይ የቆመ ሰው ለትልቅ ጉባኤ በቃ። በአኪያ አካባቢ ላሉት ለቆሮንቶስ ቤተ ክርስቲያን የመመኪያ የአገልጋይነት መመኪያ ሆኗል። ለምን? እንደተቀበለ የተካፈለው ጸጋ አለ። እንዲሁንላችሁ ዛሬ በጌታ በኢየሱስ ስም ለብዙ የምትጠቅሙበት ጸጋ ያገኛችሁ። ልክ ኢየሱስን በትክክል ሲረዳ በጸጋ ብዙዎችን የሚጠቅም አይሁድን ዝም የሚያሰኝ የግሪክ ሰዎችን ዝም የሚያሰኝ ዱሮም ነበረበት ሰውየው፣ አሁን የሆነ ነገር ተጨመረበት። ጌታ ኢየሱስ እና ዛሬ እንዲህ ያርጋችሁ እግዚአብሔር ያላችሁ ላይ ጠብ ያርጉላችሁና ከተማ የማይችላችሁ ያርጋችሁ። ገደባችሁን ያንሳላችሁ፣ ክልከላችሁን ያንሳላችሁ። ባካችሁ አሜን በሉ እስኪ። የሚገርም ነው። የማይቻል ሆነ። ቆሮንቶስን ነቀነቃት። ጳውሎስ ወደ ኤፌሶን ሲመጣ እሱ ተሻገረና ጳውሎስ የጀመረው ላይ ይሄ ዳይናሚክ አስተማሪ ነው ብያችኋለሁ። ቆሮንቶስ ቤተ ክርስቲያን ላይ የሚተክል ያስፈልግ ነበረ። በጸጋ አገኙት። የቆሮንቶስ አማኞች አይሁድን መናገር እስከማይችሉ አደረጋቸው። ወዳጆቼ አሁን በደንብ ስሙኝ። የሚገርመው ጳውሎስ ወደዚህ ከተማ ሲመጣ አጵሎስ ወደ ቆሮንቶስ ሄደ። ጳውሎስ አገልግሎቱን የጀመረው የአጵሎስን ሌጋሲ ከማስቀጠል አይደለም። ጳውሎስ መጥቶ የጠየቃቸው አንድ ጥያቄ ነው። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ ሆይ ሲላቸው መንፈስ ቅዱስ እንዳለ እንኳን አናቅም አሉት። ኢየሱስ እንዳለ እንኳን አናቅም እና በምን ተጠመቃችሁ ሲላቸው በዮሐንስ ጥምቀት። አረ ዮሐንስ እኮ የተናገረው ከሱ በኋላ በሳት ስለሚያጠምቀው ከሱ የሚበልጥ የከበረ ስለሚመጣው ስለ ኢየሱስ ነው እኮ የተናገረው ሲላቸው ሰዎቹ አመኑ። እጁን ጫነባቸው፣ መንፈስ ቅዱስ ተሞሉ፣ ልሳን ተናገሩ፣ ትንቢት ተናገሩ። ወዳጆቼ
በኋላ በደንብ የኤፌሶንን ቤተክርስቲያን የተወሰኑ ጠንካራ ነገሮች እናነሳለን። ያለ መንፈስ ቅዱስ ልሳን የለም፣ ያለ መንፈስ ቅዱስ ትንቢት የለም። አሁን አየሩን የያዘው ይሄ አይደለ? 12ቱም በልሳን 12ቱም በትንቢት ቀድሞ አልነበረም። ትንቢት የሚባል ነገር በዘራቸውም የለ፣ ከአሕዛብ ወገን ናቸው። ልሳን የሚባል ነገር በዘራቸው አልነበረም። እንዲህ ይህንን መለኮት የሰጠንን ነገር ማክብረን ነው የምንይዘው። እንዴት እንደተነካን እንደተለወጥን እኛ እናውቃለን። ይህንንማ የከበረ ነገር አናጣጥልም። አይጠቅመንም ካሉ የሚያጣጥሉ ያጣጥሉት። ለኛ ክብራችን ነው። ሰማያዊ ስጦታ ነው። በእግዚአብሔር የተሰጠን ነው። በክርስቶስ ኢየሱስ በማመን ያገኘነው ነው። ቤታችንን ያደመቀ ነው። ሕይወታችንን ያረሰረሰ ነው። በእልልታ የሞላን ነው። ወዳጆቼ በዝማሬ የሞላን ነው። ባዶ ሆነን ሙላት የተሰማን ነው። እኔ ብሆን አሜን ነበረ። ወይ ጉድ ወዳጆቼ! እንደው ትንሽ ያው አንዳንድ መንፈስ ቅዱስ ሲመጣ ወዳጆቼ አዳዲስ ነገር በእኛ ሕይወት እንዲመጣ አዳዲስ ነገር በእኛ ሕይወት እንዲገለጥ ነው የሚያደርገው። እሱ ብቻ አይደለም፣ ፍሬ የማናፈራበትን ስርዓት እየበጠሰ ይጥልልናል። ያው ኢየሱስን ወደ ማመንና በመንፈስ ወደ መነካት የማያደርሰን የትኛውም ልምምድ ሃይማኖት ነው። እንግዲህ ሶሪ ይሄንን በመናገሬ ኢየሱስን አላመኑም፣ አያውቁም። በመንፈስ ተነክተው አያውቁም። ኢየሱስን ወደ ማመንና በመንፈስ ወደ መነካት የማያመጣ የትኛውም ነገር ሃይማኖት ነው። መንፈስ ቅዱስ ደግሞ ይሄንን ሊቆርጥ ነው የሚመጣው። የማታፈሩባቸውን ነገሮች እንደ ጥሩ ገበሬ ዛሬ ከሕይወታችሁ ላይ ይቆርጥላችኋል። እኔ አምናለሁ። ጌታ መሰከሬ ነው። አምናለሁ። እየበጠሰ ይጥልልናል፣ እየቆረጠ ይጥልልሻል። አላፈራ ያልሽበት ዝም ብሎ ስርዓት አንቺ ስትሄጂ አለ፣ ልምምዶ አለ፣ የሕይወት ፍሬ የለውም፣ የሕይወት በረከት የለውም፣ ለውጥ የለውም። ዛሬ እንዲያረገዋል፣ ይበጥሰዋል። ጩሁና እስኪ አሜን በሉ እስኪ። ደቀ መዝሙርነት የጀመረው በሕይወታቸው ጳውሎስ ከመምጣቱ በፊት ነበረ። ሰዎቹም ላይ ለውጥ የለም፣ ከተማ ላይ ለውጥ የለም። እንደው የኤፌሶን ከተማ እንግዲህ ቅድም እንደነገርኳችሁ ጳውሎስ ሲጀምር ካማረ ስብከት አልጀመረም። ስብከት ጥሩ አይደለም እያልኩ አይደለም። እንደውም መንፈስ ቅዱስን በደንብ ጮሆ መናገር በኋላ አንዱ የጳውሎስ ተቀዳሚ ሥራ ይሄ ስለሆነ እሱን እናገራለሁ። ከመንፈስ ጋር ሲያያቸው እንዴት እንደው ጌታ ኢየሱስ የተነካና ያልተነካ ሰው ለካ ያስታውቃል። ሲያያቸው ደቀ መዝሙር ሃይማኖታዊ ናቸው። እንዴት መንፈስ ቅዱስ እንዳልተሞሉ እንዳወቀ አላቅም፣ ያስታውቃል። የተነካና ያልተነካ ያስታውቃል። በደንብ ነው የሚያስታውቀው። ሲያያቸው ተጠምቃችኋል ወይ ሲላቸው አዎ። በምን? በዮሐንስ ጥምቀት። መንፈስ ቅዱስንስ ሲላቸው አረ መንፈስ ቅዱስ የሚባል ነገር እኛ ሰምተን ራሱ አናውቅም። መንፈስ ቅዱስ አለ እንዴ? እንዴት አወቀ? እንዲህ ይታወቃል። መንፈስ ቅዱስ የነካውና ያልነካው ሰው ያስታውቃል። እንዲህ ሲያያቸው ሰዎቹ እንዳሉ ናቸው። ሃይማኖታዊ ምልክት አላቸው፣ እንዳሉ ናቸው። ተጠምቃችኋል ወይ? በምን? በዮሐንስ ጥምቀት። ከተማም ላይ ቦንዴጁ ከባድ ነው። እነዚህ ሰዎች ላይም የነበረው ሃይማኖታዊ ማሰሪያ ከባድ ነበር። ስለዚህ እስኪ እንደው ስለ ኤፌሶን ትንሽ እናጥናና ወደ መናገርበት ሐሳብ ልሂድ። ምንም የሚገርማችሁ ምኩራብ አለ። የምኩራብ አስተማሪ የበረታ ዕውቀት አለው የተባለ አጵሎስ አለ። ግን በጣም የሚገርመኝ የኤፌሶን ከተማ ያለችባቸው ጽኑ ማሰሪያዎችን እኔ የመጀመሪያው የእግዚአብሔርን ሰዎች የሚቃወሙና እውነተኛውን ወንጌል የሚሳደቡ የሚያጠላሉ ሰዎች ነበረባት። ከተማዋ የስልጣኔ ከተማ ነች። ከተማዋ
ወዳጆቼ በጣም ኖውን ከተማ ነች፣ ታላቅ ከተማ ነች። ግን ስታዩት እውነተኛው ወንጌል የሚቃወሙ ክርስትናን የሚቃወሙ የሚያጥላሉ ተሳዳቢ ሰዎች ያሉባት ነች። ስለዚህ ጳውሎስ ለነዚህ ሰዎች ከምንም ነገር በፊት የሚያስፈልገው የእግዚአብሔር መንፈስ ነው አለ። ያልተበጠሰውን ይህንን ጽኑ እስራታቸውን አጵሎስ ስንት ጊዜ እንደቆየ ቅድም በግልጥ አልተጻፈም ብያችኋለሁ። አጵሎስ ገብቶ ያለወጠውን መድገም አልፈለገም ጳውሎስ። ስለዚህ በተለኮሱ ሰዎች መጀመር ፈለገ። እኔ ዛሬ እንዲህ ቢያረጋችሁ ኮቴያችሁ ከብዶ ቢወጣ ከዚህ ስትገቡ ለቀበሌ ፈውስ ቢያረጋችሁ ተነክታችሁ ብትወጡ ተሞልታችሁ ብትወጡ ታጥቃችሁ ብትወጡ ከብዳችሁ ብትወጡ ሟርተኛ ቢደነግጥ መተተኛ ቢደነግጥ እስራቶች ቢበጣጠሱ ክፋቶች ቢፈራረሱ እስኪ ባካችሁ አሜን በሉ እስኪ። ዝም ብዬማ የትላንትናውን ልምምድ አልቀጥልም አለ ጳውሎስ። እማረገው አንድ ነገር ነው፣ የእግዚአብሔር መንፈስ ወደዚህ ከተማ ማምጣት። እጸልያለሁ፣ እጋብዛለሁ፣ እጆቼን እጭናለሁ። ስለዚህ ይቺ ከተማ እንደነበረች አትቀጥልም። እልህኞች እስኪዋረዱ ለመንፈስ ቅዱስ ቦታን እሰጣለሁ አለ። ምንድነው የተካፈላችሁ ሲላቸው ምን ወደ አለ የሚለውጥ የጌታ መንፈስ ነው። ዛሬ እንደዚህ ይሁን፣ በላያችሁ ላይ ይሄ ከበረ መንፈስ ይምጣባችሁ። ሁለተኛውን ልናገር። እልከኛ ሰዎች ነበሩ እዚህ ከተማ ላይ። እልከኞች፣ እውነቱን እያወቁ እጅ ለመስጠት የማይወዱ እልከኞች። አንድ ቀን ተናግሬዋለሁ። የኔ እህት አይነት እኔ በሚገርም ሁኔታ ወደ ጌታ መጣው። ዘዋይ ላይ ነው ጌታን የተቀበልኩት። ከዛ እህቴ ከኔ ጋር ለመሆን መጣች። የሰንበት ተማሪ ነች እሷ እና በጣም አክራሪ ነች። በየቀኑ የእግዚአብሔርን ቃል እየከፈትኩ ሳስረዳት እውነት ነው መጽሐፉ ልክ ነው፣ ግን ሃይማኖቴን አልቀይርም ትለኛል። እኔ ደግሞ ለካ አንዳንድ እልህኛ ሰዎችን በኃይል አይደለም የምትታደጓቸው። እና ሌሊት ተነስቼ የሚገርመኝ እሱ ነው። በቃ ተንበርክኬ እጄን ጭኜ ጸልያለሁ ብዬ እያንኮራፋች የነበረች ተነስቼ እጄን ልጭን ወደ እሷ ስል ትነቃለች። ይሄ ነገር ኔትወርክ አለው ዋይፋይ እንደተገጠመለት ሰው የሚያነቃት ምንድን ነው? እና በቃ በየቀኑ የእግዚአብሔርን ቃል እነግራታለሁ፣ አትሰማ። በየቀኑ አወራታለሁ፣ ኦፖዝ ነው የምታረገኝ። አንድ ቀን ግን እግዚአብሔር ራሱ ታምር አደረገ። ታናሽ እህታችን እኛን ለመጠየቅ መጣ። እኔ ደግሞ ገና የዛ ጊዜ ደህንነት ተምሬ ተጠምቄ ደህንነት እየተማርኩ ነው እንጂ ደህንነት እየተማርኩ ነው ገና። እና ገና የበረታ ነገር በውስጤ ገና አልገባም። እኔም ልጅ ነኝ ገና በመንፈሳዊ ነገሬ። ግን አስተማሪ ሲያደርግ እማየው ነገር ነበረ። የታመሙ ላይ እጅ ሲጭን፣ በመናፍስት በተያዙ ሰዎች ላይ እጅ ሲጭን አይቻለሁ። እና እቺ በእንግድነት የመጣችው ታናሽ እህታችን በማግስቱ ልክ እንደ ወባ አንቀጠቀጣት ማለት ነው። በዛ ላይ ተባረን ነው ያለሁት፣ ከቤተሰብ ተባረሬን ያለሁት። እህቴ ራሱ መምጣቷ ይገርመኛል። እናቴ ነች በጣም ኦፖዝ የማታደርገን። እሱ ስለሚያነብ ይሻላል፣ የሚጠቅመውን እሱ ያውቃል፣ ተውት፣ ከተሳሳተ ይመለሳል ትለኝ ነበረ እናቴ። እና ምን ሆነ? እንደ ወባ ሲያንቀጠቅጣት እጄን ጭኜ በጌታ በኢየሱስ ስም ብዬ ገና እንዳልኳችሁ በጌታም ልጅ ነኝ ስጭን አጅሬ ነው ለካ በወባ ተመስሎ ቁጭ ያለው። እሪ አለ ማለት ተከራይተን የምንኖርበት ግቢ ሮጠው መጡ። ከዛ ምን ላድርግ ጩህ ምናምን። የዛ ጊዜ እኔ ብዙ አላቅም ገና አዲስ ነኛ። ከዛ
አስሬ ያለው በኢየሱስ መሰሩት የሚል ነገር ያስተምረንም ስለነበር አስሬ ያለው ብዬ መምህሬን ለመፈለግ ሄድኩ። ስመለስ ጎማጥ ነው፣ ፌጧጥ ነው፣ ቤቱ በጭስ ተሞልቶ አያስገባም አልኳችሁ። መምህሬን ይዤ መጣው። ስንገባ አያስገባም፣ መስኮት በር ክፈቱ አለ። ከዛ ተንበርክኮ ጌታ ሆይ ልጅህን ኢየሱስን አክብረው፣ በጌታ በኢየሱስ ስም ማንኛውንም እስራት የሚፈታ የክብር መንፈስ፣ አንተን የሚያከብር የክብር መንፈስ ይምጣ ብሎ ጸለየና ወደ እሷ ዞሮ በጌታ በኢየሱስ ስም ናውረድ ሲል ተጠቅልላ የተኛች ሴትዮ ወረደች። ተንበረከ 3 ጊዜ ጨውጣ እሪ። ከዛ ስለዚህኛው እህቴ እየነገርኩት ነው የመጣሁት። አየሽው አይደል ሲወጣ አላት። አስወጥተነዋል እንጂ እግዚአብሔር እኛ ላይ ባስቀመጠው ጸጋ አላት። አዎ አሁን ጌታን ትቀበያለሽ ወይንስ ሲላት ኧረ እቀበላለሁ። ተንበርክከሽ ጌታን ተቀበለች። ማታ ከሱ ጋር ቸርች እንድትመጪ እፈልጋለሁ። እጇን አነሳች፣ ተጸለየላት፣ ንስሐ ገብታ ማታ አብራችሁ ነው አላት። እሺ እዛ ደህንነት በምንማርበት መካከል ተነሽ እስኪ ልጸልይልሽ ብሎ እጁን ሲጭንባት መንፈስ ቅዱስ ተሞላች። በህይወታችን ላይ ያለፈው መከራ ልነግራችሁ አልችልም። ከዛ በኋላ በሷ ህይወት ላይ የሆነው ነገር በሴት አቅም አይደለም፣ በወንድ አቅም የማይቻል ነው። አጸናት። በሳት የጀመሩ ሰዎች ምንም አያቆማቸውም። በመነካት ስለጀመረች ታውቃላችሁ። እናንተ በአብዛኞቻችሁ ይህን ክብር አትጣሉ ነው ዛሬ መልእክቴ። የተነካችሁ ደግማችሁ መነካት ይሁንላችሁ። እልከኞችን ጳውሎስ ለመገርሰስ ወዳጆቼ አጵሎስ ይዞት የከረመውን ሌጋሲ አይደለም ያስቀጠለው፣ የእግዚአብሔር መንፈስ እሱ እልከኞችን ይማርካል። እንዴት አድርጎ እንደሚነካ ያውቃል እሱ። ባካችሁ መንፈስ ቅዱስ ይምጣልን። ያለ መንፈስ ቅዱስ የቤተ ክርስቲያን ሞገስ፣ የቤተ ክርስቲያን እድገት፣ የቤተ ክርስቲያን ስፋት የማይታሰብ ነው። ሌላኛው በጣም የሚገርመኝ ብዙ ሰዎች በክፉ መናፍስትና ባጋንንት የተጠቀጠቁባት ከተማ ናት ኤፌሶን። ብዙ ሰዎች ጳውሎስ ሲያገለግል ተውት የሚወጣው እሱ ብቻ አይደለም። የሚያስገርም ታምራት በጳውሎስ እጅ መደረግ ጀመረ ይልና እዛው በሚያገለግልበት ጉባኤ መናፍስቶች ሲወጡ ታየ። ከዛ አንዳንድ ሰዎች እንዲያደረጉ ጧት ሰውየው ሙሉ ልብስ ለብሶ ይወጣል። ማታ ሲወጣ እኔ አይሁዳዊ ስለሆነ ቀሚስ ነው የሚለብስ የሚመስለኝ ጳውሎስ። የዛ ጊዜ ጧት ረጅም ይለብሳል፣ ከሰዓት ሲመጣ በፓሪ ነው ወደ ቤቱ የሚመለሰው እየቆረጡ። አረ የታመመች ታለኝ አያስከፍልም። ታዲያ ጳውሎስ እሺ የማሐረብ ብሎ አያስከፍልም፣ የሆነ ነገር ብሎ አያስከፍልም። ቆርጠው ይወስዳሉ። የታመመ ሰው ላይ ሲጥሉ ይፈወሳል። አጋንንት ያለበት ነፃ ይወጣል። ከዛ የሆኑ ሰዎች አባታቸው አይሁዳዊ አለቃ ነው፣ የምኩራብ መሪ ነው። ግርም የሚለኝ 7 ናቸው ይላል። ስንት ናቸው? 7። እና የጳውሎስን ቀሚስ እየቆረጡ ሰዎች በታመሙ ሰዎች ላይ ክፉ መናፍስት ባሉባቸው ላይ ሲጥሉ አይተው እነሱም እንደምንም ብለው ቆርጠው ሲወስዱ ማናቸው አላለም። ጳውሎስ ዝም አላቸው። ቆርጠው ይዘው ሄዱ። ከዛስ ጳውሎስ በሚሰብከው በኢየሱስ ስም አጋንንት ያለበትን ሰው መርጠው እንድትወጣ እናምልሃለን ሲሉ አንድ ቀን ዋናው ላይ ጣላቸው። በኮፒ የማይወጣ ላይ ጣላቸው። በስመ አብ ወወልድ ወመንፈስ ቅዱስ። እንዲህ አላቸው፣ እናንተ እነማን ናችሁ? ጳውሎስንም አውቀዋለሁ፣ ኢየሱስንም አውቀዋለሁ። እናንተ ማን ናችሁ? የላችሁም። እንዲህ ይላል፣ በረታባቸው፣ አቆሰላቸው፣ ራቁታቸውን እስኪሆኑ ድረስ አሸነፋቸው። በጌታ በኢየሱስ ስም በረታባቸው፣ አቆሰላቸው፣ ራቁታቸውን እስኪሆኑ ድረስ አሸነፋቸው። ጳውሎስ ለምን አሸነፈ? ለምን አልተሸነፈም? እሱ ላይማ አሸናፊው መጥቷል።
ይኸውላችሁ ወዳጆቼ ሌላውን ያላሸነፈ ሌላውን ባሸነፈ ላይ እናንተን የማያሸንፍ አንድ ነገር ሲኖራችሁ ነው። ይምጣባችሁ፣ ዛሬ ይሙላባችሁ። እንትናም ወደቀ በተባለበት አንቺ አትጠረጠሪም። እንትናም ወደቀ በተባለው አንተ አትጠረጠርም። የሚያቆምህ ይመጣል፣ የሚያጸናህ ይመጣል፣ ሚዛን እንዳስት የሚያደርግህ ይመጣል። ባካችሁ አሜን በሉ እስኪ። 7 ናቸው እየጮሁ እንደው ዝም ብላችሁ አስቡት። 7ቱም ወንዶች ናቸው። ራቁታቸውን ወደ ከተማ ይሮጣሉ። አንድ ሰው ከኋላ ያባርራል፣ 7ቱ ይሮጣሉ ያሉ። እኔ ዝም ብዬ ሳስበው እነዚህን የሚያክሉ እብዶች ወደ ከተማ ሲሮጡ ያየ ሳያብድ የሚሮጥ ይመስለኛል። ከዛ ምንድነው ሲሏቸው ሚስጥሩን ተናገሩ። ከተማዋ በምን የተያዘ? በመናፍስት በጠንቋዮች የተያዘ። አየሩ ተይዟል። የሚያስለቅቅ የክብር መንፈስ። ቤተ ክርስቲያን የተያዘን አየር የምታስለቅቀው በምንድነው? በመንፈስ ቅዱስ። ቢሮ ከበደኝ በምትሉት ነገር ላይ የክብር መንፈስ ይቅደማችሁ። ቀበሌው ለመጸለይ አይመችም፣ ሰፈሩ ተይዟል፣ አየሩ ተይዟል። ዝማሬ አያሰኝም፣ ጸሎት አያሰኝም፣ የሆነ ነገር ይከብዳል። እኔ ዛሬ ልመርቃችሁ በጌታ በኢየሱስ ስም ሰማያትን የሚከፍት የክብር መንፈስ ያገኛችሁ። አየራችሁ ዛሬ መፈታት ይጀምር፣ መለቀቅ ይጀምር። እኔ በሆነ አሜን ለፈረ ይምጣባችሁ፣ ባካችሁ ይምጣባችሁ። በጣም የሚገርመኝ ዓለሙ ሁሉ ደግሞ የሚያመልካት አርጤምስስ የምትባል ጣዖት ነበረች፣ ገናና የሆነች። የሚገርመው በማህበር ተደራጅተው ሰዎች ቅርጿን እየሰሩ ይሸጣሉ። ለምሳሌ ወደ ኬንያ ብትሄዱ የተለያዩ ቅርጾች፣ በእንስሳ የተሰሩ ቅርጾች ሰዎች ሰርተው አስውበው ከእንጨት ከድንጋይ አስውበው ስትወጡ እንድትገዙ ይጋብዟቸዋል። ልክ እንደዛ የአርጤምስስ ስዕል እየተሰራ ይሸጣል። ቅርጿ እየተሰራ ይሸጣል። የታወቀች ነች። የንግድ ከተማ ስለሆነ ገብቶ የወጣ ሁሉ ዘግኖ ይሄዳል። እቺ ጣዖት ኖውን ነች፣ በጣም የታወቀች ነች እና ትፈራለች። እቺን ጣዖት እንደምናምን ገረሰሳት በመጣበት በክብር መንፈስ። ወዳጆቼ የማይነኩ የሚመስሉ ነገሮችን በአፍጢማቸው የሚደፋ ዝም ብለን ስርዓት ማድረጋችን አይደለም። በመንፈስ የተሞሉ ኃያላን ባንቺ ዘመን የተከበረ ጣዖት በአፍጢሙ ይደፋል። ጳውሎስ ታዲያ በመግባቱ ያደረገው ነገር ምንድን ነው? ቅድሚያ ሰጥቶ ያደረገው ነገር ምንድን ነው? ስሙኛውን የመጀመሪያው ስለ መንፈስ ቅዱስ ግንዛቤ መስጠት። ልክ እንደናንተ ቤተ ክርስቲያን ቀን ቀድሶ ዛሬ አገልግሎታችን ቀን ብሎ ርዕሳችን ስለ መንፈስ ቅዱስ መስማት አለብን። መሰበክ አለብን። ደጋግመን መጽሐፍ ቅዱስ ላይ በዮሐንስ 7:37 ላይ ከበዓሉ በታላቁና በኋለኛው ቀን ኢየሱስ ቆሞ ይላል፣ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በእኔ የሚያምን መጽሐፍ እንዳለ የሕይወት ወንዝ ውሃ ከሆዱ ይፈልቃል ብሎ ጮኸ። ይህን ግን በእርሱ የሚያምኑቱ ሊቀበሉት ስላለው ስለ መንፈስ ቅዱስ ተናገረ። ጮሆ ነው ኢየሱስ የተናገረው። ቤተ ክርስቲያን ጮኻ መናገር ካለባት ስለ መንፈስ ቅዱስ መናገር አለባት። ሕይወት ያላት ሕይወት የምትሸት ቤተ ክርስቲያን ወገኖቼ መንፈስ ቅዱስ ያለባት ነች። ያለ መንፈስ ቅዱስ ቅድስና የለም እኮ። በመንፈስ ቅዱስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ነው የሚለው ቆሮንቶስ 6 ላይ ሄዳችሁ ስታነቡ። ያለ መንፈስ ከእናንተ አንዳንዶች አስቀድማችሁ እንደዚህ ነበራችሁ ይላል። ሌቦች ነበራችሁ፣ አመንዝራዎች ነበሩ፣ ቀላጮች ነበራችሁ፣ ከወንድ ጋር የምታመነዝሩ ነበራችሁ ይልና እንዲህ ይላል። በመንፈስ ቅዱስ ግን ታጥባችኋል፣ ጸድቃችኋል፣ ተቀድሳችኋል። መንፈስ ቅዱስ የማይንቀሳቀስባት ቤተ ክርስቲያን ሙት ነች እውነት ለመናገር። ስለዚህ
አጩሆ መነገር ካለበት ነገር አንዱ ይሄ ይመስለኛል። ጳውሎስ ለምንድን ነው የሚናገረው? ሕይወትን ሲጀምር ራሱ በመንፈስ ቅዱስ ስለጀመረ። ሰውየው ጌታ መንገድ ላይ ደማስቆ ከተማ ላይ ያገኘው፣ አይኑ ታወረ። ሰዎች አስሬ ሰዎችን አመጣለሁ ያለ ሰው እጁ ተይዞ ወደ ከተማ ገባ። ብርቱ ነኝ ያለ ሰውዬ በበረታው ተረታ። ከዛ አይሁዳዊ ስለሆነ የጾም ልምምድ አለው። በሩን ዘጋና እንዲህ አለ፣ አይኔ ሳይከፈት እንጀራ አልበላም፣ አይኔ ሳይከፈት ውሃ አልጠጣም ብሎ 3 ቀን ዘጋ። ኢየሱስ ይሄንን አየ። የሚገርመኝ ጌታ ኢየሱስ ታሪኩ ራሱ ይነካኛል። እኔ ጳውሎስ ወደ ሐናንያ ኢየሱስ መጣና እንዲህ አለው፣ አንድ ሳኦል የሚባል ሰው የጠርሴስ ሰው በዚህ ቦታ አለ አለውና እንዲህ አለው፣ ሐናንያ የሚባል ሰው እጁን ጭኖ ሲጸልይለት አይቷል። አይኑ ታውሮ ራእይ ያያል። ምን አይነት ጉድ ነው? እጅ ስጭንበት አይቷል። ስለዚህ ሂድ አለው። ኧረ ስለዚህ ሰው ብዙ ሰምቻለሁ፣ ተሸንፏል። አስራለሁ ብሎ የመጣ ሰውዬ አሳልፌ ሰጥቻለሁ አለው። ስለዚህ መጣ። ያ የፈራ የተንቀጠቀጠ የሚመስል በጸሎት ብርቱ የሆነ ሐናንያ ቆመና እንዲህ አለው፣ ጠላቴ ነበር የሚለው ወንድሜ ሳኦል ሆይ ለመንገድ እሱ ጳውሎስ ሲናገር ከብርሃን የደመቀ የሆነ ብርሃን ተገልጦ ወደቅኩ ሲል፣ አይ ብርሃን አይደለም፣ በመንገድ የተገለጠልህ ኢየሱስ ነው። ላስተካክል። የመጀመሪያው መረዳት መስተካከል አለበት። ፀሐይ ምናምን አትበል። ከፀሐይ ይልቅ የሰማኸው ድምጽ መጥቶ የለ በዛ ውስጥ? አዎ ድምጽ ሰምተሃል አይደል? አዎ። ለምንድን ነው የምታሳድደኝ የሚል አልሰማም? ሰምቻል። እሱ ፀሐይ ሳይሆን ማን ነው? ኢየሱስ ነው። በመንገድ እና ሲለው ልኮኛል ወደ አንተ። ለምን? ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ። በዳነ በ3ኛው ቀን። አዎ በመንፈስ መነካት የጀመረ ሰው ምንም አያቆመው። መከራ አያቆመው፣ ባዶነት አያቆመው፣ ዱላ አያቆመው፣ መወገር አያቆመው። እኔ ልማርካችሁ ዛሬ በኢየሱስ ስም መንፈስ ቅዱስን መራብና መጠማታችሁን የገደለ ነገር ይሰበር። መፈለግ ካለብን መፈለግ ያለብን እሱን ነው። መጠማት ካለብን መጠማት ያለብን እሱን ነው። እችን ቤተ ክርስቲያን ነው 3 ዓመት ሙሉ ያገለገላትን የኤፌሶንን ቤተ ክርስቲያን መልሶ ጳውሎስ እንዲህ ይላል፣ መንፈስ ምን ያርግባችሁ? ይሙላባችሁ። ያስፈልጋችኋል። እንዴት ተሞልቼ የለም አሁንም አለ። ባካችሁ ልመርቃችሁ፣ ደግሞ ይሙላባችሁ። ደግሞ ይሙላብሽ። ደግሞ ይሙላብህ። ሕይወት ይቀየራል። ኑሮ ይቀየራል። አገልግሎት ይቀየራል። ዝማሬ ይቀየራል። አምልኮ ይቀየራል። በጌታ በኢየሱስ ስም እጆቻችሁን ስጡኝ። እስኪ ከፍ አድርጉ። በኢየሱስ ስም አምላክ እንደገና ይሙላባችሁ። ስትመለሽ ከብደሽ መመለስ እንዲሆንልሽ እንደገና እንደ ልጅነትሽ ወራት ዝማሬ እንዲል አምልኮ እንዲል አላቆምም እንድትል አየሁ እንድትል ሰማሁ እንድትል በኢየሱስ ስም ይሙላባችሁ። እኔ የምነግርህ እውነት ነው። ማንም ተነስቶ ስለተቃወመ በሕይወቴ የተካፈልኩትን ልክደው የማልችለውን እውነት ነው የምናገረው። መንፈስ ቅዱስ የሕይወታችን ክብር ነው። ትንቢት ያለ መንፈስ ቅዱስ የለም። ፈውስ ያለ መንፈስ ቅዱስ የለም። ታምራት ያለ መንፈስ ቅዱስ የለም። ይሙላባችሁ። ለምልሙ። ዛሬ እንደ ልጅነት ይሰማችሁ። እንደ ልጅነትሽ ወራት እርጅናን የሚያነሳ ድካምን የሚያነሳ ዝለትን የሚያነሳ ስንፍናን የሚያነሳ ከውድቀት መንደር የሚያወጣ ልሳን እንድትል የሚያደርግ አረ እናገራለሁ እንድትል የሚያደርግ አየሁ እንድትል የሚናገር ሰማሁ እንድትል የሚያደርግ ተቀበልኩ እንድትል የሚያደርግ እኔ በሆነ አሜን ነበረ። በዘመናት መካከል የመንፈስ ቅዱስ እንቅስቃሴ ላይ ክፉ መናገር ዛሬ አይደለም የተጀመረው። ኢየሱስም ባገለገለበት ዘመን ጋኔን አለበት ብለዋል። እሱ ብቻ አይደለም፣ ደቀ መዛሙርቱ በተሞሉበት ጊዜ
እንዲህ ብለዋል። ጉሽ ጠጥተው ነው የሚናገሩትን ልሳን ሰምተው የመጣባቸውን ኃይል ተመልክተው ጉሽ ጠግበው ነዋል። ኖ አለ አይደለም፣ ከመጽሐፍ ያፈነገጠ ትንታኔ ነው የምትሰጡት አለና ጴጥሮስ አይደለም፣ ይሄ በዩኤል ዘመን የተባለ መንፈሴን በወንዶችና በሴቶች ልጆቼ ላይ ምን አረጋለሁ? አፈሳል። እነሱ ምን ያደርጋሉ? ትንቢት ይናገራሉ፣ ራእይ ያያሉ፣ ህልም ያልማሉ። ባካችሁ አያለው በሉ እስኪ፣ እሰማለሁ በሉ እስኪ፣ ጩሁና እናገራለሁ በሉ እስኪ። የሚያጣጥል መንፈስ ቅዱስን የሚያክፋፋ ጠማማ መንፈስ የተወጋ ይሆን፣ የተሰበረ ይሆን። ዛሬ መሰለህ የኔ ወንድም ከኛ ቀደም ባሉትም ዘመን ተብሏል። ይሄ ተብሏል። ሰክረው ነው ኢየሱስ ታምራት ሲያደርግ ፈውስ ሲያደርግ በቤኤል ዜቡል ነው አይደለም ማለት። በሰው ልጅ ላይ የምትናገሩት ኃጢአት ይሰረያል፣ በመንፈስ ቅዱስ ላይ ግን ብሏቸዋል። የመመለስ ልብ በመንፈስ ቅዱስ ላይ ያላቸውን መረዳት ለማስተካከል ሲሞክር እልከኞች ናቸው። ስለዚህ ወዳጆቼ እኛን ግን ሰብረን ከልከኞች መካከል ሰብረን ተጽዕኖ ፈጣሪ የሚያረገን አያል ሰው የሚያረገን ምንም አይደለም፣ መንፈስ ቅዱስ። እስኪ መንፈስ ቅዱስ በሉ እስኪ፣ እንደገና መንፈስ ቅዱስ በሉ እስኪ። ሁለተኛው ጳውሎስ ያደረገው በዚህ መንፈስ ወንጌልን መመስከር። ለዚህ ነው ጌታ ኢየሱስ 3 ዓመት የተማሩትን ደቀ መዛሙርትን እንዲህ ብሏቸዋል፣ ከላይ ኃይልን እስክትቀበሉ ድረስ ከኢየሩሳሌም አትውጡ። 3 ዓመት እኮ ተምረን ተመርቀና ተመረቅ ያለ መንፈስ ቅዱስ አላቸው ጌታ። ተማሩ። መማር በጣም አስፈላጊ ነው። አንተም ዕውቀትን ጠልተሃልና ካህን እንዳትሆን ጥያሃለሁ፣ ጠልቻለሁ ተብሎ ተጽፏል። አገልጋዮች የሆንን መማር አለብን። ግን ወዳጆቼ መንፈስ ቅዱስ ያስፈልገናል። ስብከት በምን? በመንፈስ ቅዱስ። ማስተማር በምን? በመንፈስ ቅዱስ። ዝማሬ በምን? በመንፈስ ቅዱስ። የሰበከ ሁሉ ኖ የሐዋርያት ሥራ ምዕራፍ 11 ላይ እንዲህ ብሎ ይናገራል። ከኢየሩሳሌም የወረዱ በእስጢፋኖስ መከራ ምክንያት ከኢየሩሳሌም የወረዱ አንዳንድ አይሁዶች ወጥተው ሰበኩ ይልና ምንም አይነት ውጤት የለም። እነሱን ያቆምና ዛጋ እንዲህ ብሎ ይናገራል። ደግሞ ከቂሳሪያ የሆኑ ሰዎች መጡና ወንጌልን መስበክ ጀመሩ፣ ላገኙት ሁሉ ለከተማው ሰበኩ ይልና ቀጥሎ እንዲህ ይላል፣ የእግዚአብሔር እጅ ከነሱ ጋር ነበረች፣ ብዙ ሰዎችም ወደ ጌታ ዘወር አሉ። ምን ይዘው መጥተው? የጌታን መንፈስ እጁን ይዘው መጥተው። የሰበከ ሁሉ ውጤት ያመጣል ማለት አይደለም። ያስተማረ ሁሉ ውጤት ያመጣል ማለት አይደለም። ያስፈልገናል ወዳጆቼ፣ ለተማረው ያስፈልጋል። የማን መንፈስ? የጌታ መንፈስ። በዚህ በመጣው ደግሞ መንፈስ ወንጌል መስበክ ጀመረ ጳውሎስ። አይሁድ፣ የግሪክ ሰዎች በእስያ ያሉ ሁሉ እስኪሰሙ። ሶስተኛው ቃሉን የሚያጸና ድንቅና ታምራት መሆን ጀመረ። በምን? በመንፈስ ቅዱስ። ስንት ሰዎችን ይዞ? 12 ሰዎች። ኤፌሶን መነቃነቅ ጀመረች። ታላላቅ የሚባሉ መዋረድ ጀመሩ። ሃይ ጌታ ኢየሱስ። እንደምታውቁት ቃሉን በሚገርም ሁኔታ ሉቃስ ሲናገር አልተተነተነም። የሚያስደንቅ ተአምራት በጳውሎስ እጅ መደረግ ጀመረ። ሙታን ተነስተው ይሆን? አልተጻፈም። ሽባ ተተርትሮ ይሆን? አልተጻፈም። እንደው ስሙኝ፣ ታምራት አልሰማ ያሉ ሰዎችን ጆሮና ልብ ይከፍታል። ቃሉንም በሚከተሉ ተአምራት ያጸና ነበረ ነው የሚለው። ታምራት ያስፈልጋል ለቤተ ክርስቲያን። በደንብ ነው የሚያስፈልገው፣ በደንብ። ይሄ ከምን ይመጣል? ከመንፈስ ቅዱስ።
መንፈስ ቅዱስን መፈለግ የሚያስደንቅ ይልና እሱ ላይ አያበቃም። ብዙ ድውዮች ብዙ በመናፍስት የተያዙ ነፃ ወጡ ይልና ጨርቁን ቆርጠው ደግሞ የታመመ ሰውና ባጋንንት የታሰረ ላይ ጣሉ ይላል። እንዴት ነክሮት ነው ጳውሎስ የሚባልን ሰው ይምጣለን ባካችሁ ይምጣለን። ከልምምድ በላይ የሚያደርግ የክብር መንፈስ ይምጣለን። እኔ እንግዲህ ለሕይወት ብርሃን ነው የምሰብከው። ይሄንን ለሚያውቁ አማኞችና ይሄንን በኢትዮጵያ ላሉ አብያተ ክርስቲያናት ላካፈለች ቤተ ክርስቲያን ነው የምናገረው። እንደገና እንድንጠማና ያላንተ አይሆንልንም እንድንል ነው እንጂ አታውቁትም ብዬ አይደለም። ታላላቅ ኢትዮጵያ ላይ የገነኑ ትልልቅ አባቶች እዚህ ባለ የክብር መንፈስ ተሞልተው አይናቸው እንደተገለጠ እናውቃለን፣ እንደተነኩ እናውቃለን። የዛ ትሩፋት ነው እኛ በጨለማ ስፍራ ያለን እግዚአብሔር በዚህ መንገድ የጠራን ወደሱ ያመጣን። ያለ መንፈስ ቅዱስ የለም። ስለዚህ ታምራት ያስፈልገናል። መናፍስቶች ይወጣሉ፣ የታመሙ ይፈወሳል። ቤተ ክርስቲያን ይህንን ማቀጣጠል አለባት። ክብሯ መንፈስ ቅዱስ ነው። ሞገሷ መንፈስ ቅዱስ ነው። ሙላቷ መንፈስ ቅዱስ ነው። እችን ቶሎ ቶሎ በወፍ በረር ልናገርና ወደ መፈጸም ውጤቱ ምን ሆነ? ውጤቱ ምን ሆነ? ይህም ማወቅ ተገቢ ነው። ይፈሩ የነበሩ ተሳዳቢዎች፣ እልከኞች፣ ክፉ ሰዎች ባሉበት ከተማ በመንፈስ ቅዱስ የተጀመረው አገልግሎት ምን አመጣ ሲባል የመጀመሪያው በሁላቸው ላይ ፍርሃት ሆነ ይላል ጂሰስ። ማንም አፉን እንዳያላቀቅባችሁ የሚያደርግ መፈራት ላያችሁ ላይ ይምጣ። ጠንቋዮች አይደለ ያሉት? ክፎች አይደሉ ያሉት? ደጋሚዎች አይደለ ያሉት? ጣዖት አምላኪዎች አይደለ እዚህ ከተማ ውስጥ ያሉት? አሁን ተረኛ ሆኑ። የሚፈሩት እነ ጳውሎስ ሆኑ። የሚፈሩት እነዛ ተራ የሚመስሉ ሰዎች ሆኑ። ልመርቃችሁ ነው በመድኃኔዓለም እጆቻችሁን ከፍ አድርጉ። የእግዚአብሔር ቃል በዘፍጥረት ላይ የእግዚአብሔር ፍርሃት በዙሪያቸው ባለ ከተማ ላይ ስለወደቀ ይልና እንዲህ ይላል፣ ያዕቆብንና ልጆቹን ለማሳደድ የወጣ የለም ይላል። እኔ እኮ አንድ በረከት ልባርካችሁ ነው ዛሬ። ኮቴያችሁ ይክበድ፣ ንግግራችሁ ይክበድ። አፋቸውን ያላቀቁባችሁ አንደበታቸው ይታሰር። ጮና አሜን እስኪ። ትዝ ይላችኋል እስራኤል ከግብፅ በወጡበት ጊዜ እግዚአብሔር ድንጋጤ በግብፅ ባለ ፍጥረት ሁሉ ላይ ጣለ። በግብፅ ባለ ሁሉ ላይ እንዲህ ይላል፣ ውሻ እንኳን ምላሱን አላለም። ውሻ እንኳን እየሰማ እናንተ ናችሁ ለፉ። አምላክ ያወጣችሁ ለፉ። አምላክ የፈቀደላችሁ ለፉ። ዛሬ ምላሴ ወደ ውስጥ ተሰብስቧል። ያርግላችሁ። እናንተ ላይ አንደበታቸውን የከፈቱ በኢየሱስ ስምና ስልጣን በጠላቶቻችሁ ላይ ማስደንገጡ ይውደቅ። የቤተ ክርስቲያን መፈራት ይመለስ ባካችሁ። የቤተ ክርስቲያን መፈራት ማንም እየተነሳ አፉን እንዳያላቀቅባት የሚያደርግ ማንም እየተነሳ ምላሱን ማንቀሳቀስባት የሚያደርግ እንደ ከባድ ድንጋይ ኢየሩሳሌምን አደርጋለሁ ያለ ያ የክብር መንፈስ፣ ያ የኃይል መንፈስ፣ ያ የሙላት መንፈስ፣ ያ የጌታ መንፈስ እኔ አሜን እላለሁ። አሜን በሉ እስኪ። ባለስልጣናቱ እነሱ ናቸው። ከተማውን የሚያስተዳድሩ እነሱ ናቸው። በኋላ ላይ በዚህ ማዳን ዘወር ብለው የጳውሎስ ወዳጆች ሆኑ። ብዙ ባለስልጣናት ሲወጣ እንዴ ወደ ኤፌሶን ግርግር ውስጥ አትግባ ብለው ቀድመው ያስጠነቀቁት አለቆች ናቸው ይላል። አለቆችን የማረከ የክብር መንፈስ ነው። ታላላቆችን ያንበረከከ የክብር መንፈስ ነው። መፈራት የሆነው የክብር መንፈስ ነው። ሞገስ የሆነው የክብር መንፈስ ነው። መሰማት የሆነው የክብር መንፈስ ነው።
ታምር የሰራለት የክብር መንፈስ ነው። ተወዳጅ የሚያደርግ፣ ተሰሚ የሚያደርግ፣ ተቀባይ የሚያደርግ፣ ተጽዕኖ ፈጣሪ የሚያደርግ፣ የቤተ ክርስቲያንን ሞገስ ከፍ የሚያደርግ እኔ አሜን እላለሁ። በጌታ በኢየሱስ ስም ገለባ የሚያደርግ መንፈስ ይሰበር። ባዶ የሚያደርግ፣ ቀላል የሚያደርግ፣ ሞገስ አልባ የሚያደርግ፣ ማንም አፉን እንዲያላቅቅብህ የሚያደርግ በኢየሱስ ስም ደፋሮችን የሚያንበረክክ፣ ደፋሮችን ጸጥ የሚያደርግ እኔ ብሆን አሜን ነበረ። እንደገና መፈራቷ ይመለስ። የቤተ ክርስቲያን መፈራት ይመለስ። አሜን ይመለስ። አሜን ይመለስ። የአገልጋዮቻችን ሞገስ ይመለስ። ተሰሚነታቸው ይመለስ። ተፈሪነታቸው ይመለስ። ጩና አሜን በሉ እስኪ። ይመለስ። መፈራታችን ይመለስ። ወዳጆቼ ከዓለም ጋር የተቆጠርንበት ዘመን ያብቃና ኖ ኖ ኖ ኖ እሷ አትደመርም፣ እሷ አይደመርም፣ አይቀላቀልም። የሱ ቁጥር ይለያል የሚያሳይ ለየት የሚያደርግ የክብር መንፈስ፣ ለየት የሚያደርግ የሞገስ መንፈስ፣ ለየት የሚያደርግ የክብደት መንፈስ በኢየሱስ ስም ዛሬ ማለዳ ላያችሁ ላይ ይምጣ። ባንቺ ላይ ይምጣ። ባንተ ላይ ይምጣ። የእግዚአብሔር ቃል ኢየሩሳሌምን እንደ ከባድ ድንጋይ አደርጋታለሁ ይልና የሚያንቀሳቅሷት እንዲህ የሚገፏት እጃቸው ይቆስላል ይላል። ሊያንቀሳቅሷት ሲሞክሩ ሲመለሱ መታሰቢያ ይዘው ሃይ ምልክት ይዘው ያርግብሽ። ዛሬ ተንቀሳቅሰሽ ጠላትሽ በሰላም አይመለስ። እማይነካ ነው የነካው ይባል፣ እማይደፈር ነው የደፈርከው ይባል። ባካችሁ አሜን በሉ እስኪ። እማይነካ መስመር ነው ያለፍከው። እንደው በጌታ በኢየሱስ ስም ትዝ ይላችኋል። አብርሃም ረሃብ መጣና ወደ ግብፅ ወረደ። ሲታይ ረሃብ ያሳደደው ይመስላል። ሰውየው ሲገባ አምላክ ይዞ ነው የገባው። ተራ ሰው አይደለም፣ የተመረጠ ሰው ነው። የያህዌ ስም የተሸከመ ሰው ነው። እና ንጉሱ ሲያየው እህል ፈላጊ ብቻ መስሎታል። ሚስቱን ቀማው። እግዚአብሔር እንዲያረገ ይላል። በሌሊት መጣና የፈርዖንን ቤትና ቤተሰቡን መታው። በመቅሰፍት መታው ይላል። አንቺን ነክቶ አንቺ የምትከፍዩ መክፈልም ካለብሽ ስለ ወንጌል ነው ዋጋ መክፈል ያለብህ። መክፈልም ካለብህ ስለ ወንጌል ነው ምስክርነት ያለው ዋጋ መክፈል ያለብህ። ማንም እንዲነካ አይፈለግም። አንተ በዋጋ የተገዛ ነህ። አንቺ በዋጋ የተገዛሽ ነህ። በሰላም ማንም ሊመለስ አይችልም። እስኪ አይችልም በሉ እስኪ። ሰውየው ባለ ራእይ ነው አለ እና ተቸግሮ የመጣ ብቻ ሰው አርገኸው ነው አለና ከላይ ጀምሮ ከንጉሱ በእባጭ መታቸው ይላል። እና ንጉሱ ጭምር ጧት ሲነሳ እዚህ ጋር አብጧል። ከዛ ንጉስ እኮ አይልም ወደ አብርሃም መጥቶ እንዲህ አለ፣ እባክህ ጸልይልኝ። እግዚአብሔርም የፈርዖንን ቤት ፈወሰ ይላል። እንዴ ዝም ብለሽማ እንዴ አይፈቀድም እኮ። ክብራችን አይደለም፣ ልካችን አይደለም። ቸርች ላይ አፋቸውን ያላቀቁትን ምላሳቸውን የሚሰበስብ ክብር መምጣት አለበት። ሞገሷ ነው። መንፈስ ቅዱስ ለቸርች ሞገሷ ነው፣ ክብሯ ነው፣ መፈራቷ ነው። ሁለተኛውን ልናገር፣ የጌታ የኢየሱስ ስም ተከበረ ይላል። መንፈስ ቅዱስ ራሱ ጌታ ኢየሱስ ምን ብሏል? መንፈስ ቅዱስ ይመጣል፣ በመጣ ጊዜ እኔን ምን ያረጋኛል? ያከብረኝ። የሱ ጌታ ክብር ይገባዋል፣ ምስጋና ይገባዋል። ወየው ሳይፈልጉ ኢየሱስ ማለት ይጀምራል። ይከበረባችሁ፣ ይከበረባችሁ። እናንተ ቤት ላይ ኢየሱስ ከፍ ከፍ ይበል። ኢየሱስ እናንተ ቤት ላይ ይላቅላችሁ።
ይክበርባችሁ፣ ይድመቅባችሁ። ባካችሁ አሜን በሉ እስኪ። ተከበረ፣ ይከበርባችሁ እናንተ ቤት። ሰዎች መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብሏል ጌታ ኢየሱስ። ባካችሁ ዛሬ ብርሃናችሁ ይውጣ፣ ይታይ፣ በጌታ በኢየሱስ ስም ይታይ። ማየት ለተሳናቸው መታየት ይጀምር። እሷ ላይ አለ ይባል፣ እሱ ላይ አለ ይባል። የተለየ ነገርማ አለባት እሷ ላይ፣ የተለየ ነገርማ አለበት እሱ ላይ። እስኪ ጩና የኢየሱስ ስም ተከበረ በሉ እስኪ። ያው ሶስተኛውን ልናገር። በጌታ የሆኑ ሰዎች ጭምር ኃጢአታቸውን ይናዘዙ ነበር። ምን ማለት ነው? እውነተኛ ተሐድሶ መጣ። ጳውሎስ ንስሐ ግቡ ምናምን ስላለ ሳይሆን የመጣው ክብር። ኧረ እኔ አልደብቅም በደሌን እያሉ መንፈስ ቅዱስ ባለበት መደበቅ ስለማይቻል፣ ማጭበርበር ስለማይቻል፣ ማስመሰል ስለማይቻል ይገልጣሃላ። ራሳቸው ኃጢአታቸውን እየተናዘዙ እየመጡ ይናገሩ ነበር። እውነተኛ ተሐድሶ፣ የጽድቅ ሕይወት፣ የቅድስና ሕይወት፣ እግዚአብሔርን የመፍራት ሕይወት የሚመጣው የመንፈስ ቅዱስ እንቅስቃሴ ባለበት። እውነተኛ ተሐድሶ በመንፈስ ቅዱስ መገኘት የሚመጣል። ወዳጆቼ ይምጣብን። ይኸውላችሁ የመጨረሻው የጌታ ቃል በኃይል ያድግና ምን ያደርግ ነበረ? አስማተኞች መጽሐፋቸውን አምጥተው ጳውሎስ እግር ፊት አኖሩና በዛ ጊዜ ጳውሎስ በነበረበት ዘመን ዋጋው ሲገመት 50,000 ብር ሆነ። የጌታ በኢየሱስ እንዲህ አሉ። አሁን እዚህ ከተማ ላይ መገለጥ ያለበት መጽሐፍ የኛ አይደለም። አንድ መገለጥ ያለበት መጽሐፍ ካለ አንተ የምትናገረው ነው። ስለዚህ እናቃጥለዋለን። አረ ዋጋው ከፍ ያለ ነው። አንዳንድ ሰዎች እንዲህ ሲሉ ሰምቻለሁ። እንግዲህ እንደኔ ሰምታችሁ ከሆነ አላቅ ከሆነ አምጥተው ለእግዚአብሔር ቤት ሲያመጡ ሚስ ላለማድረግ ብለው ያንን ነገር ላለመክፋት ብለው እንዲህ ይለዋሉ አሉ፣ እንዋጀዋለን። ሰማችሁ ወይ? ነው እንዋጀዋለን። ለጌታ ክፉ ነገር ጳውሎስ እንዲህ አለ፣ ይቃጠል፣ አንዱ ብቻ ከፍ ይበል፣ አንዱ ብቻ ይገለጥ። አሸናፊ ይሄ ቃል ደካማ በሚመስል ሰው ተሰብኮ ታላላቅ ባለስልጣናትን የማረከ፣ ኃያላንን የማረከ፣ ነጋዴውን የማረከ፣ ከተማዋን ያሸነፈ። እስኪ አንዴ ድምፃችሁን ከፍ አድርጉና የጌታ ቃል በሉ እስኪ። ያድግና ያሸንፍ ነበረ። ጮክ በሉና የጌታ ቃል ያድግና ያሸንፍ ነበረ። ወዳጆቼ እውነተኛ ተሐድሶ፣ የጌታ ቃል ስፋትና እድገት፣ የጌታ የኢየሱስ ስም የሚከበረው በዙሪያችን ባሉ አፋቸውን በሚያላቅቁብን ሰዎች ላይ ምላሳቸውን የሚመልስ ነገር የሚሆነው የመንፈስ ቅዱስ ኃይል፣ የመንፈስ ቅዱስ መገኘት፣ የመንፈስ ቅዱስ ክብር ሲመጣ ነው። የዓይን መከፈት ያለው፣ የጆሮ መከፈት ያለው እግዚአብሔር ተናገረኝ ካለ መንፈስ ቅዱስ አይቻልም። ዛሬ እንዲህ እንድትሉ ፈልጋለሁ። ቅድም እንደነገርኳችሁ ኤፌሶን ምዕራፍ 5 ላይ በዚህ ክብርና መንፈስ የጀመሩ የኤፌሶንን አማኞች እንዲህ ብሏል ጳውሎስ፣ መንፈስ ይሙላባችሁ። ድገሙና አጠገባችሁ ያለውን ሰው መንፈስ ይሙላብህ በሉት። ከዛ በመዝሙር በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ምን በሉ? ምን እያላቸው ነው? ምንጫችሁ ነው። የመንፈሳዊ ነገር ምንጫችሁ ነው። መንፈስ ቅዱስ። እስኪ መንፈስ ቅዱስ በሉ እንደገና። እስኪ ዛሬ እንደው የእውነት መንፈስ ቅዱስ ያስፈልገኛል ብሎ የሚያምን ሰው እጁን ያሳየኝ። ያስፈልገኛል። እኔ ያለ መንፈስ ቅዱስ መቆም፣ ማገልገል፣ መውጣት፣ መግባት ከዚህ በኋላ አልፈልግም። እንደሰማሁት የእግዚአብሔር ቃል በእኔ ላይ በኃይል እንዲመጣ እፈልጋለሁ።
እስኪ አጨብጭቡና ለጌታ ክብር እንስጥ።